የመስቀሉ ቃል ለሚጠፉት ሞኝነት ነው። የመስቀሉ ቃል ለሚጠፉት ሞኝነት ነው። ለኛ ለምንድነው ግን የእግዚአብሔር ኃይል ነው። እንዲህ ተብሎ ተጽፏልና የጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችን ዕውቀት ከንቱ አደርጋለሁ። ጠቢብ የት አለ? ሊቅስ የት አለ? የዘመኑስ ፈላስፋ የት አለ? እግዚአብሔር የዓለምን ጥበብ ሞኝነት አላደረገምን? ከእግዚአብሔር የጥበብ የተነሳ ዓለም በገዛ ጥበቧ እግዚአብሔርን ማወቅ ስለተሳናት በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። አሜን። ኢየሱስ ያድናል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ግን ለምንድን የእግዚአብሔር ኃይል ነው። ሃሌሉያ። አሁን ማለት ዓለምን ስታየው በጣም በብዙ ዕውቀቶችና በቃ በብዙ በቃ የዓለም የሆኑ ጥበቦች አለ አይደለ? የአኗኗር በየፊልዱ ላይ ስታየው በቃ ሄደ። ሳይንስ በጣም የሄደበት ሰዓት ነው። በጣም አሁን የሚገርማችሁ ይሄ መጽሐፍ የተጻፈበት በኦልሞስት እንግዲህ ከ2000 ዓመት በፊት ነው ጳውሎስ የጻፈላቸው። ምን ብሎ ስትለው የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን የእግዚአብሔር ኃይል ነው። እንደዚህ ተብሎ ተጽፏልና ብሎ ይቀጥላል። ጥበበኞችን ጥበብ አጠፋለሁ፣ የአዋቂዎችን ዕውቀት ከንቱ አደርጋለሁ። ያን ጊዜ የነበረውን እንኳን እንግዲህ ወንድሞቼ ዓለም የፈለገ ልትሰለጥን ትችላለች። ዓለም በፈለገ ሁኔታ በቃ ልትራቀቅ ትችላለች። ግን በእርግጠኝነት ነገሮች ሁሉ ቢራቀቁ፣ አኗኗራችን ቢራቀቅ፣ በጣም በቃ ዘመናዊነት በቃ የፈለገ ጥግ ላይ ቢደርስ አንድ ነገር ግን ዘመናዊ መሆን አይችልም። ምን ስትሉ ወንጌል። ኢየሱስ ያድናል። ወንጌል ዘላለማዊ ነው። አሜን። ኢየሱስ ያድናል እንጂ ዘመናዊ አይደለም። እያዘመንከው የምትሄድ አይደለም። ምናልባትም ወንጌልን የምታደርስበት መንገዶች እየዘመኑ ሊሄዱ ይችላሉ። ለሰዎች የምታደርስበት ለምሳሌ ሐዋርያው ጳውሎስ ያን ጊዜ በነበረው የዘመኑ የሆነው ቴክኖሎጂ ደብዳቤ ስለጻፈ ነው ይሄ ለኛ ወንጌሉ የደረሰን። ኢየሱስ ያድናል። አሁን ደግሞ በተለያዩ ሚዲያዎች ውስጥ ወንጌል ሊተላለፍ ይችላል። ወንጌል ይተላለፋል። ማስተላለፊያው መንገድ ሊዘምን ይችላል። የሰዎችን ማናኗር የሰዎችን ሕይወት ይዘምን ስለሚዘምን፣ ወንጌል ግን ራሱ ሃሌሉያ ወንጌል ግን የኢየሱስ ክርስቶስን የመስቀሉን የማዳን ስራ ግን ማዘመን አትችልም። ዲጂታል ማድረግ አትችልም። ሃሌሉያ። ለምን ስትል ይሄ ወንጌል ሃሌሉያ ከሰው ተፈጥሮ ከሰው አስተሳሰብ ሰዋዊ ከሆነው ነገር የተለየ ነው። ምንድነው ስትል ወንጌል መለኮታዊ ነው። አሜን ሃሌሉያ። ቃል ለሚጠፉት ወዳጄ በዚህ ሰዓት ላይ በጣም ብዙ አነቃቂ ንግግሮች አሉ። አይታችሁ ከሆነ በጣም አነቃቂ ሰዎች በቃ አነቃቂ ንግግር የሚናገሩ ሰዎች አሉ። ይሄ ለሚጠፉ ሰዎች የሚያነቃቃቸው ይሄ የምድሩ ነገር ነው። ይሄ የክርስቶስ ኢየሱስን የመስቀሉን ስራ ተረድቶ ኢየሱስ ክርስቶስ በመስቀል ላይ የሰራልህን ስራ የሰራውን ስራ ሰው ተረድቶ ከመስቀል ላይ ኢየሱስ ክርስቶስ የሰራውን ለሱ ኃጢአት የሞተውን በሱ የከፈለውን ክፍያ ተረድቶ በሱ መነቃቃት ያልቻለ ሰው ሃሌሉያ ተስፋ የሚያለመልመው ቀራንዮ መስቀል ላይ የተሰራው የኢየሱስ ክርስቶስ ስራ ብቻ ነው። ሰው በትክክል መነቃቃት በትክክል እውነተኛ ተስፋ ማድረግ ከሚፈልግ ከሆነ በኢየሱስ ክርስቶስ ማመን አለበት ነው የሚለው። ሃሌሉያ። ለምን ስትል አዋቂዎችም ጥበበኞችም ያሉት ቆይ እንደዚህ በማድረግ ሀብታም ትሆናለህ፣ እንደዚህ በማድረግ ስኬታማ ትሆናለህ፣ እንደዚህ በማድረግ ደስተኛ ትሆናለህ፣ እንደዚህ በማድረግ ሁሉም ከንቱ ነው አለ ሐዋርያው ጳውሎስ። ሁሉም ከንቱ ነው። እነዚህ ሁሉ እግዚአብሔር ምን አድርጓቸዋል? ከንቱ አድርጓቸዋል። ከዚህ ይልቅስ አለ ሞኝነት የሚመስለው ለዓለም ቅድም እንዳልኳችሁ ዘመናዊ ማድረግ የማትችሉት ይህ ዘላለማዊ የኢየሱስ ክርስቶስ ወንጌል የመስቀሉ ስራ ግን ምን ያደርጋል ስትል ሁሉ ጊዜ ያነቃቃል። አሜን። በትክክል የተነቃቃ ሰው ማየት ከፈለግ በኢየሱስ ክርስቶስ በመስቀሉ ስራ አምኖ ተደርጎልኛል እያለ የሚኖር ነው። አሜን ሃሌሉያ።
አለበለዚያ የብዙ ማቴሪያሎችና የብዙ ሀብቶች ስብስብ ጤና የለውም፣ የዘላለም ሕይወት አይሰጥም። በምድር ላይ የሚደረጉ ከንብረትም ወይም ደግሞ ከገንዘብም ወጣችሁ የእውቀት የሃይማኖት የተለያየ ነገሮች እነሱ ሁሉ ቢሰበሰቡ የክርስቶስ ኢየሱስን የመስቀሉን የማዳን ሥራ መስራት አይችሉም። እነዚህ ሁሉ ምንድናቸው ሲባል ሞኝነት አድርጓቸዋል እግዚአብሔር። ሃሌሉያ ሃሌሉያ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 20 ላይ ጠቢብ የት አለ ይላል፣ ሊቅስ የት አለ፣ የዘመኑስ ፈላስፋ የት አለ? እግዚአብሔር ያለምን ጥበብ ሞኝነት አላደረገምን? ይህን አላነበብነውም እንዴ? ይህንን ምን ነው ረሳ ነው እንዴ? እግዚአብሔር እየተናገረ ያለው የዓለም ጠቢቡ የት አለ? ሊቁ የት አለ? ሊቅ ከሆንክ በእውነት የክርስቶስን የማዳን ሥራ ትናገራለህ። ጠቢብ ከሆንክ እውነተኛውን ጥበብ የእግዚአብሔር ጥበብ የሆነው ክርስቶስ ትናገራለህ እንጂ ሌላ ከዚህ ከኢየሱስ ክርስቶስ ከመስቀሉ ሥራ ውጪ የሆነ ለሰው ልጅ ይበጃል ብለህ የምታመጣው ነገር ሁሉ እስከ ቀብር የሚቆይ ነው። እስከ መቃብር ድረስ ብቻ የሚከተል ነው። ከመቃብር በኋላ ሊያልፍ አይችልም። ኢየሱስ ክርስቶስ ግን የዘላለምን ሕይወት ይሰጣል። አሜን አሜን አሜን። የትኛው ፈላስፋ የት አለ? ፈላስፋው የት አለ? ጠቢቡ የት አለ? ምን የሚለው ይህንን እውነት ለትውልድ የሚናገረው ነው የሚለው። ሃሌሉያ። የት አለ? ይህ ሁሉ እግዚአብሔር ጠቢባንን ብለው የተናገሩትን ሁሉ ይሄ ሞኝነት አላደረገውም ወይ? አሁን ተመልከቱ እስቲ ወንድሞቼ፣ ብዙ ሀብት ሰበሰቡ፣ ብዙ በቃ ሀብታም ነን አሉ። ብዙ አገሮች ታያላችሁ። እውነት ለሕዝባቸው አሁን ሰላም ናቸው ወይ? ብዙ ሰው ራሱን በማጥፋት በቁጥር አንደኛ የሆነበት ሀገር የት ነው? ተመልከቱ። ከዚህ ሊታደጋቸው ቻለ ወይ? እውነተኛ እረፍትና ሰላም በእውነት የሚገኘው በቀራንዮ መስቀል ላይ በተከፈለው በኢየሱስ ክርስቶስ ሃሌሉያ በተሰቀለው በኢየሱስ በማመን ነው። ሌላ አማራጭ የለም። ሌላ አማራጭ የለም። ከዚህ ውጪ ያለ አማራጭ ሁሉ እግዚአብሔር ምን አድርጎታል ስትሉኝ፣ ሞኝነት ኢየሱስ ያድናል። ይሄ እግዚአብሔር ከንቱ አድርጎታል። ሰዎች ከዚህ ውጪ እንደዚህ በማድረግ እንዴት ሆናላችሁ ቢል ኦፍኮርስ ለትንሽ ጊዜ ሊሆን ይመስላል። በነገራችን ላይ ሰው የሚሰራቸውና ሰው የሚፈላሰፋቸው መንገዶች ብዙዎቹ እንትን ናቸው፣ ደስ ይላሉ። አጫጭር ናቸው ግን ደስ ይላሉ ስትሰሟቸው። ለምሳሌ በቃ እንዲህ አድርገህ እንደዚህ ብለህ እንደዚህ አድርገህ እንደዚህ ትሆናለህ፣ እንደዚህ በጣም ደስ ይላሉ። ለምን ስቴፕ 1 ተከትለህ ስቴፕ 2 ሄደህ ስቴፕ 3 ሄደህ ስቴፕ 4 ላይ እንደዚህ ትሆናለህ። ደስ ይላል በሰውኛ። ግን ወንድሞቼ የእግዚአብሔር ቃል የሚናገረው እሱ ለስጋ ነገር በጣም ጥሩ ነው፣ ግን ለዘላለም ሕይወት አይሆንም። ለዘላለም ሕይወት የሚሆነው ሞኝነት የሚመስለው ሰዎች ብለው ይሰቀል ብለው የሰቀሉት እየተተፋበት አምላክ ሆኖ እየተረገጠ የተሰቀለ ሃሌሉያ። ቀራንዮ መስቀል ላይ ደሙን ያፈሰሰው ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ ብቻ ነው። ሃሌሉያ። ምንም ሌላ ስቴፕ የለም። አንድ ነው ስቴፑ፣ እሱን ብቻ መቀበል ነው። ሃሌሉያ። እሱን ስትቀበል አንተ እመን፣ አንተና ቤትህ ትድናለህ። አሜን አሜን። የሚያድነው ይሄ ነው። ስለዚህ ዛሬ መናገር የፈለኩት በዚህ ሰዓቱ ሄዷል። አሜን። ግን ይህን መናገር በኃይል መናገር አለብን። ኢየሱስ ያድናል። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃድ ሆኗል። ምን የሚለው በስብከት ሞኝነት የሚያምኑትን። አሜን አሜን። በብልጦች ስብከት አይደለም ያለው። ሃሌሉያ። ቅድም ያልኳቸው በዛ ዘመን እንኳን ይሄ ወንጌል እንደ ሞኝነት ታይቷል። በዛ ዘመን ማለት ሲጽፉ እንኳን ደብዳቤ ሲጽፉ እንኳን የሆነ ነገር እየነከሩ በሚጽፉበት ዘመን ማለት ነው። ያን ጊዜ እንኳን እንደ ኋላ ቀርነት ምናልባትም በዓለም አብዛኛው የነበረው የጣዖት አምልኮና በተለያየ ምናልባትም በቃ ምንም አይነት ሲቪላይዜሽን በማይታሰብበት ሰዓት ላይ በዛ ዘመን ላይ ይህንን የወንጌል ይህንን የክርስቶስ ኢየሱስን የመስቀሉን የማዳኑን ሥራ እንደ ሞኝነት ያዩት ነበሩ። እንኳን አሁን ማለት ነው።
አሁን ደግሞ በተለይ አሁን ዘመናዊ በምንለው አሁን ዓለም ላይ ደግሞ ይሄንን ኢየሱስ ክርስቶስ ያድናል ስትል ለብዙዎች ሞኝነት ከሞኝነት ያለፈ እብድነት ነው የሚመስለው ኢየሱስን ስትሰብክ። እኛ ግን አሜን አሜን ምንም እብድነት ይሁን ቅድም እንዳልኳችሁ የሰዎች የዘመናዊነት ያናናራቸው ዘመናዊነት የፈለገ ቢጨምር በፍጹም ወንጌልን ዘመናዊ ያናረገው ወንጌል ዘላለማዊ ነው። አሜን። ከ2000 ዓመት በፊት ማዳኑ አሜን 2000 ዓመት በፊት አይደለም ዛሬም ማዳኑ እኔን አንተን ሁላችንን አድኖ የሚያሳይ ይህንን ወንጌል ሳንቀይረው ሃሌሉያ ዛሬም ያድናል ብለን እንሰብካለን። ኢየሱስ ያድናል። እጅ ብዬ እጨርሳለሁ። መቼም አይሁድ ታምራዊ ምልክት ይፈልጋሉ፣ የግሪክ ሰዎች ጥበብ ይሻሉ። እኛ የተሰቀለውን ክርስቶስ እንሰብካለን። አሜን። ሰዎች በዚህ ሰዓት በጣም የሚፈልጓቸው ነገሮች አላቸው። ምን እንድትነግራቸው የሚፈልጉ ልበላቸው አንዴ። ሀብታም የሚያደርጉ 6 ነጥቦች በጣም ደስ ይላል ለማዳመጥ። ሰዎችን ለመሳብ የሚያገለግሉ 6 ነጥቦች በጣም ሰው ደስ ይለዋል። ጤናን ለመጠበቅ የሚረዱ አይደል? ከሆነ በሽታ የሚከላከሉ እንደዚህ አይነት የተደበቁ የተገኙ ምናምን አይነት ሰው በእንደዚህ አይነት ፍለጋ ላይ ነው። ወንድሞቼ እህቶቼ፣ በእርግጠኝነት ልንገራችሁ ሰው ወደ ክርስቶስ ኢየሱስ የመስቀሉ ስራ ጋር መጥቶ ካላረፈ በስተቀር እንዲሁ በቃ መፍትሄ ሲፈልግ ነው የሚኖረው። እንደዛ ሴትዮ ለመድኃኒት ጊዜዋን ጨርሳ መጨረሻ ጌታን እንዳገኘችው ሴትዮ ሃሌሉያ። መድኃኒተኞች ሁሉ ብሯን ጨርሰውባት ነበር። ያቺ 12 ዓመት ደም ሲፈሳት የነበረች ሴት ኢየሱስ ጋር ስትመጣ ግን ብር አልጠየቃትም። አሜን። የደሟን ምንጭ ያለው ነው ያቆመው። ስትነካው ቆመ። ስለዚህ ሁላችንም መተን እሱ መንካት ይሻለናል። አሜን። በዚህ ሰዓት ሴንተር አድርገን በቃ ልንነካው ሁሉ ሰው ሊነካው የሚገባ ኢየሱስ ነው። በቃ ይሄ የማይቀየር እውነት ነው። ይሄ የማይቀየር እውነት ነው። በፍጹም ልናዘምነው የማንችለው በፍጹም በድርድርና በፈለገ በይሉኝታ ልንቀይረው የማንችለው ስብከታችን የኢየሱስ ክርስቶስ የተሰቀለውን የማዳኑ ስራ ብቻ ነው። በቃ ዘሞስ ከዛ ውስጥ የሚገኘው በመስቀል ላይ ተሰርቶ ያገኘናቸው የኢየሱስ ክርስቶስ የመስቀሉ ፍሬዎች አሉን። አሜን። ነፃነት አለን። በነፃነት ልንኖር ክርስቶስ ነፃነት አውጥቶናል። ሃሌሉያ። ዳግመኛ በባርነት ቀንበር አንያዝም። ኢየሱስ ክርስቶስ ያድናል። ሃሌሉያ። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ። ሃሌሉያ። ስብከታችን አይቀየርም። ስብከታችን አይቀየርም። ዘመናት ቢቀያየሩ የኢየሱስ ክርስቶስ የማዳኑ ሥራ አይቀየርም። ዛሬም ያድናል። ሃሌሉያ። ስለዚህ ስብከት መቀየር አይችልም። ሰዎች ሁሉም ትውልድ ሁሉ ወደሱ መምጣት ግድ ይለዋል። ቅድም እንዳልኳቸው የግሪክ ሰዎች ጥበብ ይሻሉ፣ አይሁዶች ብዙ ነገር ይፈልጋሉ። ሁሉም የሚፈልገው ፍላጎት አለ። ግን አንድ ነገር ልንገራችሁ፣ ፍላጎታችን የሁላችንም ሊቀየር የሚገባው በአንዱ በኢየሱስ ክርስቶስ በማመን በመስቀል ላይ በተሰራው ሥራ የመስቀሉን ዋጋ ተከፍሎልኛል ብለን በነፃነት እንድንኖር እግዚአብሔር ይፈልጋል። ልጁን ኢየሱስ ክርስቶስን የሰጠን ለዚህ ነው። ወደዚህ ምድር የላከው ለዚህ ነው። ስለዚህ የእኛም ስብከት በተለይ ቤተክርስቲያን የእኛም ስብከት ሊሆን ይገባል። በቃ ሰው ኢየሱስ ክርስቶስን ማመን አለበት። በቃ በኢየሱስ ክርስቶስ ሰው ካላመነ ወንድሞቼ በምንም በግብረ ገብነትና በልመና ወይም ደግሞ ከሞተ በኋላ ነፍስ ይማር ብለን መንግስተ ሰማያት ማስገባት አንችልም። ሰው መንግስተ ሰማያት የሚገባው በዚህ ምድር እያለ ኢየሱስ ክርስቶስን ጌታው አምላኩ አድርጎ ንስሐ ገብቶ ከተቀበለ ብቻ ነው። ስለዚህ ከዚህ ውጪ አማራጭ ከሌለ ይሄንን ያለው ደግሞ አንድ የሆነ የፕሮቴስታንት ግሩፕ አይደለም፣ ወይም ደግሞ የሆኑ ሰዎች በግለ በሐሳባቸው እንድናደርገው ብለን የፈለሰፉት ወይም ደግሞ ተስማምተው ያጸደቁት ሐሳብ አይደለም። ይህ ከሰማይ የመጣ ሃሌሉያ እግዚአብሔር የሰጠን ከሰማይ የመጣ መንገድ እንጂ አጭር መንገድ አይደለም። ሰማያዊ
ከሰማይ የመጣ እኔ እውነትም መንገድም ሕይወትም ነኝ ያለ ኢየሱስ ክርስቶስ ነው። ስለዚህ የማይቀየረውን ስብከታችንን ሃሌሉያ የተሰቀለውን ክርስቶስን እንሰብካለን፣ እንጸልያለን።